ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዛሬው ቆይታችን ስቲች ወይም ኢፒዞቶሚ ምንድነው? ጠቀሜታውስ? ህመሙን ለመቀነስ እና ቶሎ እንዲድን ምን መደረግ አለበት? እንዲሁም የኢንፌክሽን ምልክቶች ውስጥ ምንድናቸው የሚሉትን በዝርዝር እናያለን። ዶክተር ሶፊያ ሀሰን የማህፀንና ጽንስ ስፔሻሊስት፣ እስከ ፍጻሜው ድረስ አብራችሁን ቆዩ። በተለምዶ ስቲች ወይም በሕክምና ቋንቋ ኢፒዞቶሚ የሚባለው በወሊድ ወቅት ብልት ላይ የሚደረግ መለስተኛ የቀዶ ጥገና አይነት ሲሆን የእናቲቱ የብልት ቀዳዳ የልጅን ጭንቅላት ማስወጣት ወይም ማሳለፍ ሲያቅተው የውጭኛው የብልትን ክፍል በመቅደድና በማስፋት ልጅ እንዲወለድ የሚደረግበት ሂደት ነው። ልጅ ከተወለደ እና የእንግዴ ልጅ ከወጣ በኋላ ማደንዘዣ ተሰጥቶ የተቀደደው የብልት ክፍል እንደነበረ ይሰፋል። ስቲች በምጥ ለሚወልዱ ሴቶች ሁሉ አይሰራም። ስቲች የሚሰራው አስፈላጊ ሆኖ ሲገኝ በአብዛኛው የመጀመሪያ ወሊድ ላይ እንዲሁም የልጅ ኪሎ ሲፋፋ ወይም በመሳሪያ ማዋለድ አስፈላጊ ሲሆን ነው። የስቲች ዋና ጥቅም ብልት የልጅ ጭንቅላት ሲወጣ ወደ ፊንጢጣ ተተርትሮ ፊስቱላ እንዳይፈጠር ለመከላከል ነው። በመቀጠል በቁስሉ ምክንያት የሚኖር ህመምን በምን መልኩ መቀነስ እንደሚቻል እናያለን። በቁስሉ ምክንያት የሚኖር ህመምን ለመቀነስ አንደኛ፣ ለመጀመሪያዎቹ 2 ቀናት ቦታውን ከ20 እስከ 30 ደቂቃ በበረዶ መያዝ። ሁለተኛ፣ ከወሊድ 24 ሰዓት በኋላ ለ2 ቀን በቀዝቃዛ ውሃ በቀን ከ3 እስከ 5 ጊዜ ለ20 ደቂቃ መዘፍዘፍ። ሶስተኛ፣ ከ2 ቀን በኋላ በተመሳሳይ ሁኔታ ቁስሉ እስኪድን ድረስ ለብ ባለ ውሃ መዘፍዘፍ። አራተኛ፣ ሰገራ ድርቀት እንዳይከሰት በቂ ፈሳሽና አትክልት መመገብ። በዚህ መከላከል ካልተቻለ እና ሰገራ ድርቀት ከተከሰተ ቁስሉ ላይ የሚኖረውን ጫና ለመቀነስ እንዲሁም ቁስሉ እንዳይፈታ ለማድረግ ሰገራ ማለስለሻ መድኃኒት መጠቀም አስፈላጊ ነው። አምስተኛ፣ ለረጅም ሰዓት አለመቀመጥ። ስድስተኛ፣ ህመም ማስታገሻ መድኃኒት መጠቀም ይገኝበታል። በመቀጠል ቁስሉ ቶሎ እንዲድን የሚረዱ ነገሮችን እናያለን። መጸዳጃ ቤት ከተጠቀሙ በኋላ ከፊት ወደ ኋላ ማጽዳት እና በንጹህ ፎጣ በማደራረግ ቁስሉን ሁሌ ንጹህና ደረቅ ማድረግ ያስፈልጋል። በተጨማሪም ሞዴስ ከ2 እስከ 4 ሰዓት ባለ ልዩነት ውስጥ መቀየር እንዲሁም የደም ዝውውርን ለመጨመር የተወሰነ እንቅስቃሴ ማድረግ ቁስሉ ቶሎ እንዲድን ይረዳል። ቁስሉ አካባቢ መቅላት፣ ማበጥ፣ መጥፎ ጠረን ያለው ፈሳሽ፣ ህመሙ እየጨመረ የሚሄድ ከሆነ እንዲሁም ትኩሳት ካለ የኢንፌክሽን ምልክት ስለሆነ ፈጥኖ ሕክምና ማድረግ ያስፈልጋል። ውድ የቻናላችን ተከታታዮች፣ ስቲችን በተመለከተ ጥያቄ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልን። በቀጣይ ሳምንት በተመሳሳይ ጠቃሚ መረጃ እስክንገናኝ መልካም ጊዜ ይሆንላችሁ። ቸር ያገናኘን።